ዛሬ ላይ ሰባዳር ቀበሌ ላይ እያስኬድን ያለነው ምንድነው በሀገር አቀፍ ደረጃ እየተካሄደ ያለው በተለይም በ2019 በጀት ዓመት ተረጅነትን አስወግደን በራስ አቅም አጠቃላይ ማህበረሰባችንን በራሳችን መቻል አለብን በሚል ንቅናቄ የተጀመረውን ስራ እንደ ወንበርማ ወረዳም አጥብቀን እየሰራን ያለነውና ምክንያቱም ይሄ የሀገር ሉዓላዊነትን ከማስጠበቅ ጋር ተያይዞ የሀገርን ክብር ዳር ከመጠበቅ ጋር ተያይዞና ሰባዊነትን ከጊዜ ወደ ጊዜ እየደረሰ ያለውን ጫና እሱንም ተቋቁሞ የራስን ማህበረሰብ በራስ አቅም ለመተካት ተብሎ ታስቦ እየተሰራ ያለ እንግዲህ ከዚህ ሐሳብ አኳያ እንደሚታወቀው ያደጉ ሀገራት በታዳጊ ሀገራት ላይ የሚያደርጉትን ተጽዕኖ ተቋቁሞ ማህበረሰባችንን ከተለያዩ ተረጅነቶች ራስን አላቆ ካሁን በፊትም የተጀመሩ የስንዴ አብዮትን እንዳየነው ሌሎች ስራዎችም በራሳችን አቅም ለመቋቋም በተለይም ሰው ተኮር ስራዎችን በምን አግባብ እንስራ በሚል በጥሬ ገንዘብ በአይነት ሀብት መሰብሰብ እንዳለብን እና በየአካባቢያችን ያለውን ጸጋ ለይተን ወደ ተግባር መግባት እንዳለብን ታቅዶ እየተሰራ ነው ያለ። ዛሬ ላይ እንዳያችሁት ሰባዳር ቀበሌ ላይ ወደ 4 ሄክታር መሬት ለዚህ ተግባር የሚውል ስራ እየተሰራ ነው ያለነ። ምክንያቱም በዚህ በጀት ዓመትም ይሁን ካሁን በፊትም ለግብርና ስራዎችም ልዩ ትኩረት ተሰጥቶ ለኢኮኖሚው ልዩ ትኩረት ተሰጥቶ አንድም መሬት ጾም ማድረግ የለበትም በሚል እሱን ስራ ነው እየተሰራ ያለ። ለዚህ ደግሞ ማህበረሰቡን ግንዛቤ ተፈጥሮለታል። ለዚህ ደግሞ የግብርና ሙያተኛና የሚመለከተው ሰው ግንዛቤ እየፈጠረ ነው ያለነ። በዚህ ዓመትም ወደ 103 ሄክታር መሬት እናርሳለን ብለን አቅደን ነው እየሰራን ያለነ። አሁን የተለየው ደግሞ ለጊዜው 20 ሄክታር ለይተን ስራ እየሰራን ያለነ። ይሄኛው በሁሉም ቀበሌዎች ላይ ተጠናክሮ የሚቀጥል ስራ ነው እየሆነ ያለውና ከልምድም ከሌሎች አሰራሮችም ማህበረሰቡ ካለው ጸጋ አኳያ የራሱን አቅም በደንብ በመጠቀም ስራ መስራት እንዳለበት ታሳቢ ተደርጎ ነው እየተሰራ ያለው። ይህንን ለማስተባበር ደግሞ የባለድርሻ አካላት ሰፊ ሚና ይጫወታል። ከዚያ አኳያ የስትሪንግ ኮሚቴ ማለት የአቤ ኮሚቴ የቴክኒክ ኮሚቴ የሚባለው ተቋማትም በባለቤትነት ይህን ተልዕኮ ይዘው ወጥተው እየሰሩ ነው ያለ። እንግዲህ በአይነት ማህበረሰቡን አዋይተን ምን ሰበስበዋለን በጥሬ ገንዘብ ወደ 4 ሚሊዮን 300 ሺህ ብር ታቅዶ እስካሁን 1 ሚሊዮን ብር ሰብስበናል። እንደምታዩት ይህንን ቦታ ደግሞ ነገ ከነገ በኋላ መጋዘን አዘጋጅተን ምን ሰበስበው ነው የመጋዘን ዝግጅት ሌሎች ስራዎችን መሰራት እንዳለበት ታሳቢ ተደርጎ እየሰራን